በድጋሚ በሁለት ዜናዎች መቼላችኋለሁ። እስከ መጨረሻው አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ስልጣኔ ዛሬ ማታ ሙሉ ለሙሉ ያበቃለታል፣ ተመልሶም አይመጣም፣ ይሄ እንዲሆን አንፈልግም፣ ነገር ግን እውነት ነው፣ ይሄ ዛሬ ማታ ይሆናል ሲሉ ተደምጠዋል። እንግዲህ ዓለም በሙሉ ለዛሬ ማታ ሁሉም ተጨንቋል ማለት ይቻላል። የኢራን የሚሳኤል ኃላፊ ኢራን ከዚህ ተጠቅማቸው የማታውቁ እጅግ አውዳሚና እጅግ ዘመናዊ የተራቀቁ ሚሳኤሎችን በመጠቀም አዲስ የጦርነት ምዕራፍ ለመክፈት ዝግጅቷን ጨርሳለች። ይህን ክስተት ሁላችንም ለረጅም ጊዜ ስንጠብቀው ነበረ። በተለይም በዚህ ጦርነት አሸንፈናል ለሚሉት እጅግ ትልቅ ለውጥ እንደሚያመጣ እናሳያቸዋለን። እናም ጥቃት የሚሰነዘርብን ከሆነ የተዛተብን የሚሆን ከሆነ እጅግ ለየት ያለ የጦርነት መንገዶችን እንከፍታለን ሲሉ ተደምጠዋል። እንግዲህ ቅድም እንዳልኳችሁ ዛሬ ሌሊት ወይም ዛሬ ማታ ላይ ወደ ድርድር ወይም ወደ መስማማት ማይደርሱ ከሆነ አሜሪካም ለክብሯ ስትል እነዛን ጥቃቶች ትሰነዝራለች። መካከለኛው ምስራቅ ላይ ደግሞ ኢራን ጥቃት ትሰነዝራለች። ያ ማለት ወደ ለየለት ጦርነት ወይም ደግሞ ወደ ማያባራ ትልቅ ጉዳት የመግባት እድሎች ሰፊ እንደሚሆኑ እየተጠበቀ ይገኛል። አዲስ ነገር ካለ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አደርሱት።